ሰላም የስራ ቤተሰቦች፣ በዚህ ቪዲዮ ስራ የሚለውን ግሩፕ እንዴት መጠቀም እንደምትችሉ አሳያችኋለሁ። ስራ የሚለው ግሩፕ ላይ ሲገቡ መጀመሪያ የሚያጋጥመው የካታጎሪ ግሩፕ ስለሆነ 3 ካታጎሪዎች ናቸው። በመጀመሪያ ላይ ያለው ካታጎሪ ማብራሪያ ወይም ስለ ግሩፕ አጠቃቀም ኢንፎርሜሽን የተጻፈበት ግሩፕ ነው። እዛ ግሩፕ ላይ አይለጠፍም፣ ኢንፎርሜሽን ብቻ ነው የሚያገኙት። ሁለተኛው ካታጎሪው ባለሙያ ሰራተኛ ክፍል ይባላል። እዛ ካታጎሪ ላይ ባለሙያዎች ወይም ስራ የሚሰሩ ሰዎች የሚለጥፉበት ክፍል ነው። ሶስተኛው ደግሞ ስራ ክፍል ይላል። አሰሪዎች ስራዎችን የሚለጥፉበት ክፍል ነው ማለት ነው። እሺ፣ ማብራሪያ ክፍል እንግባና ትንሽ እንመልከት። እዚህ ማብራሪያ ላይ ኢንፎርሜሽኖች ግሩፑ ላይ ሲጻፉ እንዴት እንደሚፖሰቱ ፎርማቶች አሉ። በተረፈ ካታጎሪዎችም እዚህ ላይ ማግኘት እንችላለን ማለት ነው። እሺ፣ ቅድም እንደተናገርኩት 2 ካታጎሪዎች አሉ። አንደኛው የባለሙያ ክፍል ነው። ባለሙያዎች ራሳቸውን የሚለጥፉበት ክፍል ነው። ሁለተኛው ደግሞ ስራ ክፍል ነው። ስራ ክፍል ውስጥ አሰሪዎች ስራዎችን የሚለጥፉበት ክፍል ነው ማለት ነው። ለምሳሌ እኔ የአይቲ ባለሙያ ከሆንኩኝና መስራት የሚችለው ስራ ኖሮኝ ሰው ማግኘት የምፈልግ ከሆነ ባለሙያ ክፍል ገባና እዚህ ጋር ምሳሌው እንደተጻፈው ስሜን፣ የክህሎት ምድቤ፣ የስኪል ካታጎሪውን ሃሽታግ ቅድም እዚህ ግሩፕ ላይ ማብራሪያው ላይ እንዳለው ከዚህ ውስጥ መርጠን ምሰራው አይቲ ከሆነ አይቲ ሃሽታግ አይቲ ብዬ ክህሎቴን፣ ከዛ በኋላ የዛ ካታጎሪ ደግሞ መግለጫ ዲስክሪፕሽን አድርጌ እንደዚህ ጽፌ ስልክ አድራሻዬን አድርጌ እዚህ ባለሙያ ክፍል መለጠፍ እችላለሁ ማለት ነው። ከዛም ሰዎች ባለሙያ ሲፈልጉ እዚህ ውስጥ ፈልገው እኔን ሊያገኙ ይችላሉ ማለት ነው። ሁለተኛው ደግሞ አሰሪ ሲሆን፣ ለምሳሌ አሰሪ ማለት ቤቴ ውስጥ ኤሌክትሪክ ተበላሽቶብኝ ሊሆን ይችላል፣ ዲሽም ተበላሽቶ ሊሆን ይችላል። ለማሰራት ከፈለግኩኝ ስራ ክፍል ገባና እዚህ ጋር በተጻፈው መሰረት ስሜን፣ የስራውን ካታጎሪ፣ ከዛ የስራውን መግለጫ እንዲሁም ደግሞ ኮንታክት አድራሻዬን አድርጌ እዚህ ላይ መጻፍ እችላለሁ። እዚህ ግሩፕ ላይ ሰዎች አይተው መስራት የሚችሉ ሰዎች ኮንታክት ያደርጉኛል ማለት ነው። ስለዚህ የግሩፕ ዋና ዓላማ ባለሙያዎችን፣ መስራት የሚችሉ ሰዎችን ከአሰሪዎች ጋር ማገናኘት ነው ማለት ነው። ስለዚህ አሰሪዎችም እዚህ ስራ ክፍል ላይ መለጠፍ ይችላሉ፣ ባለሙያዎችም ደግሞ ሙያቸውን እዚህ ክፍል ላይ መለጠፍ ይችላሉ ማለት ነው። ስለዚህ እንደተባለው በዚህ ፎርማት በመለጠፍ በሚፈልጉበት ጊዜ ይህን ፎርማት ተከትለው እዚህ ጋር ማብራሪያ ክፍል በተጻፈው ፎርማት ውስጥ አድርገው መለጠፍ ይችላሉ ማለት ነው።